ሙዘይን ትባላለች። ይገርምሻል፣ የሙዘይን ሱስ በጣም ነው ያለብኝ ከምታስቢው በላይ። መጀመሪያ ያየኋት ከ4 ወር በፊት ነበር እና ልክ መጀመሪያ እንዳየኋት ውስጥ የሱስ ፈጠረችብኝ። ለየት ያሉ አይኖች አሏት። መናገር ራሱ አልችልም። እውነቱን ለመናገር መናገር እችላለሁ። ቋንቋ ላይ ጥሩ ነኝ፣ ግን ደግሞ ባለናገሩ የተሻለ ነው የሚሆነው። አንቺም እንደኔ ሱሰኛ እንድትሆኝ አልፈልግም በጭራሽ። እያወራህ ያለው ስለ ሴት ነው መሰለኝ። አይደለም የኔ መቤት፣ ስለ ሴት በጭራሽ እያወራሁ አይደለም። አንድ ነገር ደግሜ ልንገርሽ፣ እያወራሁ ያለው ስለ ጥልቅ ፍቅር ነው የኔ መቤት። መጀመሪያ ላይ አንዴ በሞክረው አይጎዳኝም ብዬ አሰብኩ። ትንሽ ሞክረውና ወዲያው ተዋለውኝ አልኩኝ። እንደዛ አስቤ ነበር፣ ግን ደግሞ አልተሳካልኝም። መጀመሪያ ጭንቅላቴን ተቆጣጠረችው፣ ከዛ ልቤን፣ ከዛ መላ ሰውነቴና ስሮቼን በጠቅላላ። ዶክተር፣ የምተኛው ስለ ሙዘይን እያሰብኩ ነው። ከዛ ስነቃም የማስበው ስለ ሙዘይን ብቻ ነው። ብታምኝም ባታምኝም ራሴን ለማጽናናት 2 ቤት ሸጥኩ። 2 ቤት ሙሉ ሸጥኩ እያልኩሽ ነው። ሌላ ሙዘይን